ሄሎ ወይ ኧረ መጣሁ በእናትህ ነገ የሚቀጥለው ሳምንት ከነገ ጀምሮ ኬሩስኬር የሚታረቡ በሮች እነሱ ለማሳየትና ለማየት ሂጃለሁ በእናትህ ኧረ በጣም ይጣፍጣሉ ደግሞ ምን ይዤ እሄዳለሁ ውሃ ይዤ ነው የሄድኩትና አው እንደ ውሃ የሚያምሩ ናቸው እንደዚህ በቃ በጣም የሚጣፍጡ ናቸውና ለጨጓራ የማይከብዱ እንደዚህ በቀለል ባለ በውሃ መፍጨት የሚቻል ስጋ ናቸውና እስቲ አሳያለሁ በቪዲዮ ልክልሃለሁ አንተ ብቻ ተዘጋጅ እሺ ቻው እሺ ኧረ ይልሃል የዘንድሮ ደግሞ ስራው ደግሞ በጣም የተለየ ነው አንተ ዛሬ በሮች ደግሞ የመጡት ከቅዳሜ የሚቀጥለው ሳምንት ሙሉ የሚታረዱ በሮች ላሳያችሁ ነው ኬሩስኬር የሚሰሩት ምን የመሳሰሉ ድሬዳዋ ውስጥ ያላችሁ አብዛኛው ተሳቢ ሹፌር የሆናችሁ መምጣት የማይመቻችሁ እስቲ ነገ ላሳያችሁ እስቲ እናንተ በቪዲዮ አምጣ በአካል እና ጥሬ ይሄ ጥም ያለባችሁ የጮማ ጥም ያለባችሁ ጣዕም ጥም ያለባችሁ ኬሩስኬር ሆቴል ተገኙ ይላችኋል እናመሰግናለን ይመቻችሁ ይልሃል ድሬዳዋ ውስጥ አንደኛ የተባለ ቁርጥ እንደዚህ ይሄን የመሰለ የደረበ ነገ ቅዳሜ አይደለም የሚቀጥለው ሳምንት ምን የሚያካክል ይስጥ አቤት የደረበ 10 ምናምን የደረበ ነው ኬሩስኬር ሆቴል እንደዚህ አይነት ነገር ያቀርብላችሁ ከእናንተ የሚጠበቀው እጃችሁን ብቻ ይዛችሁ መምጣት ነው እንዴት እንደሚጣፍጥ የዚህ ስጋ ደግሞ የዚህ በሬ ስጋ ደግሞ የጣዕሙ አይነቱ የከለሩ አይነት ለማየት ብዙ ጊዜ ሰዎች አስተያየት ሰጡ እኛ በቪዲዮ ነበር ኧረ በቪዲዮ አይደለም በተግባር ያሳያችሁ በሬ በየሳምንቱ ስራችን አልቀዘቀዘ አልበረደለትም እንደጋለ እንደቀጠለ ነው ስራችንም እንደቀጠለ የእናንተ የመምጣት ነገር መቀጠል አለበት እናመሰግናለን ኬሩስኬር ሆቴል ድሬዳዋ ውስጥ አለ የተባለው ይመቻችሁ